يقرا والله أعلم والله أعلم هجي እቺ ደግሞ ማን ፈቶ ለቀቃት ትኩስ እብድናት والله ሴትዮ ምንድነው ቆይ ከአማኑኤል ነው እንደ ያመለጥሽው ማንም አልፈለገሽም ከሆስፒታል አምልጠሽ ስጠፊ ኧረ በአላህ ምን ማለት ነው አሁን አንቺ በቤትሽ አሁን አራዳ ሆነሻል ማለት ነው ቁርአን ወይም ደግሞ እስልምናን ዘመናዊ ልታደርግ ነው ራፐረኛ ምናምን የኛ ቢዮንሴ አልቀረብሽም ለማንኛውም እቺ ሴትዮ እናትና አባቱ እንኳን ባይኖራት የሆነ የቅርብ ዘመድ እንኳን ካላት እንድትታሰር አድርጎ እቤት ውስጥ ታስራ ትንሽ ቆንጠጥም ትደረግ ምክር ቢጤም ይሰጣል እንደዛ ይሻላል ካልሆነ ግን በእስልምና ላይ የምታደርግ እንደዚህ አይነት ቀልድ ማንንም አይሰማሽም በኋላ ግን መጥፎ ነገር ነው የሚጠብቅሽ ብታርፊ ይሻላል አላህ የምረታ የሁን ባንተ ስጦታ የረዳት እንዴት ደም እንዴት ያለሽው እንደው ገልቱ ነሽ አንቺ እርፉቅ ምንሽም የማያምር እንደው እስቲ እንደው ንክር አርጋ ያወጡሽ ንክር ነሽ አንቺ ወላሂ ንክር ሃይማኖት መቀለጃ ነው እንዴ አንቺ አቅማዳ የጀሃነም ሙክት አመገባር ነው ምር በጣም ነው የሚገርመው እና እኔ ማረፍ አለብኝ አይነት ነገር ኢንሻአላህ ከነገ ጀምሮ አንስቶል ማድረግ ነው ቲክቶክ ነው ራሱ ምንም በቃ ማየትም አያስፈልግም ሲጀምር በርግጥ አያስፈልግም በዚህ ጊዜ ላይ ምንም ነገር ማየትን አያስፈልግም እኔ እዛኛው ዓለም ሄጄ ራሱ በዚህኛው ዓለም መስክ ይመስለኛል የምሬን ነው ቻብሶ በራሴ በጣም በቃ እኔ እንደ ራሴ የሚያስቀኝ ሰው የለም ምንም ነገር ነው የሚያስቀኝ በቃ ስለዚህ የሆነ ነገር ሲደርስብኝ አብሶ ማለት ነው በጣም ነው ምስቆም ምክንያቱም በራሴ ሰበብ ነው የደረሰብኝ አይነት ነገር ነው ያንን ብዬ አልቆጣትም ፓስቷን ምናምን ግን ከበራሴ ያስቀኛል ምናምን እንዴት አያስቅም ማሳቁን የሚያስቀውን ፓርት መምረጥ ይሻላል ደግሞ መሰለኝ ወይስ ማልቀስ ምን ይሻላል ምን አልባት እኮ ማናንተስ ምን አባል ማልቀስ እኔ አላለቅስም ነገር ለማልቀስ ፓወር ልስታው ፈጣሪ ፊት አለቅሳለሁ ነው አሁን ስጁድ ምናምን ባንተን ይለኛል ነገር የነጓደሞች ነው ታመሰግታለች ምንም ፔኖስ ብትሆን ላንቺ ነው ይሄ ባንቺ ተነሳሉ ዛሬ ተማርኩት ምናምን ትላታለች እና እየተሰቃቀሱ እውነታቸው ወላሁ ወላሂ አንዴ በቃ አይ ትክክል አይደለሁም አይደል ትክክል እንዳልሆንኩኝ ገብቶኝ ስተተኛ ነኝ እየተምተምሬ ተቀየሬ ሁሉ በትክክል አይደለም መቀየር ቢያለም ብቻ እሱ ጋር ትክክል አይደለም በቃ just ተቀየራለሁ ያኛውን ግን በቃ አመሰግናለሁ ሌጀንድ ነሽ ምናምን ልትችላለሁ ያጠፋችሁን ማለት ነው ሌጀንድ ነሽ በጣም ምክንያቱም የሆነ የማገኘው ነገር ሞር ለስጫ ከባድ ነው ነገሩ እናንተ ቀለል ያለ ህይወት ነው የምትኖሩት አብዛኞቻችሁ ህይወት ቀለል አድርጋችሁ ነው የምትኖሩት እኔ እኮ ነኝ ማጋችሁ ራሴን በል እንዴት እንደሚከብድብህ አሪፍ ነገር ነው ሁሉም እንደዛ ቢሆን ዓለም ትለወጣለች የሆነ ቦታ ላይ ነው የምትደርሰው ደስ የሚል ቦታ ላይ በያስባለሁ ይከብዳል እዚህ ዓለም ላይ በጣም የሚከብድ ላይ ብቻ ነው የምትሆነው ምናምን አይነት ነገር እንደዛ ነገር እና ወይስ ሰው ይሁን
ይሁላ ሰው እየተቃወመው እንዴት አንድ ሰው ብቻ ደገፈኝ ብሎ መንገዱን ይቀጥላል? ከባዲያ አንካካድም ብላ ቃል የገባችና ቃሏን መጠበቃል። እኔ በርቀት ካህዲ አይደለሁም ለሌላ ሰውም ስለ የሆነ ከኔ ጋር ግንኙነት ያለው ሰው ሊፈረኝ የሚገባ ምናምን አልክድም አይነት ነገር ነው። እንደኔ ከኔ ጋር ቃል ተጋባውታል በቃ አልክድሽም ምንም ቢሆን አንቺ ችግር የለውም ስተት ከሆነ ችግር የለውም እንትና አልቆጭብሽ ምናምን ማለት ሰሰተብሽ ይቅርልሻለሁ በቃ ያ ችግር አንቺ ነው አንቺ ኢቨን እኔ የሚያበረታታኝ ሁላ ነው ማለት ነው የሚያበረታታኝ ለጠቃላ ለምንድን ነው ያበረታታኝ ምናምን ለምንድን ነው በረታታኝ ኧረ ከባድ ነው እኮ ከባድ ነው እኔ አክብቼው ይሁን ወይ እሱ ያከበደብኝ ይሁን አላውቅም ግን እኔ ለአንድ ሳምንት ለመጥፋት ነው ያሰብኩት ከነገ ጀምሮ ለአንድ ሳምንት ታይም ሰጥቼ ማየት አለብኝ ምንም እንኳን መቼም ይሁላ ሰው እየተቃወመ እኔ ብቻ ነኝ ትክክል ማለት ትክክልም ላይሆን ይችላል ነገር ላይሆን ይችላል ነገር እንዴ ትክክል ነኝ ማለት ይላል ትክክል ላይሆን ይችላል ነገር መታየት አለበት አይደል ነገር ነው በቃ ላይሆን ይችላል ቢታይ አይጎዳም እኮ አይጎዳም አንድ ሳምንት ደግሞ መፍታት ደግሞ ነው ጥሩ ነው አንድ ሳምንት ብለን ሁለት ሳምንት ያለ ሶስት ሳምንት ብለን አራት አንድ ወር ሁለት በዛው ረመዳን ገብቶ ደግሞ ምን እንደሚከሰትና ካለ መቸኮል አያስፈልግም መታገስ ጥሩ ነው እውነታችሁ ነው እናንተ ገብታችኋል ታገሱ የኔ ቆንጆች ታገሱ ስሜታችሁን ታገሱ እውነታችሁን ነው ታገሱ አንዳንድ የእናንተ ብዙም ይከብድ ነገር አይደለም ትንሽ ከላይ ያለችው ነው እንጂ ማስተካከል ያለባችሁ አላህ የምሕረት አየሁኝ ባንተ ስጦታ የረዳት እንደችልም እንዴት ያለሽው እንደው ገልቱ ነሽ አንቺ እርፉቅ ምንሽም የማያምር እንደው እስቲ እንደው ንክር አርጋ ያወጡሽ ንክር ነሽ አንቺ ወላሂ ንክር ሃይማኖት መቀለጃ ነው እንዴ አንቺ አቅማዳ የጀሃነም ሙክት ሃይማኖት መቀለጃ ነው እንዴ አንቺ አቅማዳ የጀሃነም ሙክት اقرا والله اعلم ሂጂ እቺ ደግሞ ማን ፈቶ ለቀቃት ትኩስ እብድናት والله ሴትዮ ምንድነው ቆይ ከአማኑኤል ነው እንዴ ያመለጥሽው ማንንም አልፈለገሽም ከሆስፒታል አምልጠሽ ስትጠፊ ኧረ በአላህ ምን ማለት ነው አሁን አንቺ በቤትሽ አሁን አራዳ ሆነሻል ማለት ነው ቁርአን ወይም ደግሞ እስልምናን ዘመናዊ ልታደርግ ነው ራፐረኛ ምናምን የኛ ቢዮንሴ አልቀራብሽም ለማንኛውም እቺ ሴትዮ እናትና አባቱ እንኳን ባይኖራት የሆነ የቅርብ ዘመድ እንኳን ካላት እንድትታሰር አድርጎ የቤት ውስጥ ታስራ ትንሽ ቆንጠጥም ትደረግ ምክር ቢጤም ይሰጣል እንደዛ ይሻላል ካልሆነ ግን በእስልምና ላይ የምታደርግ እንደዚህ አይነት ቀልድ ማንንም አይሰማሽም በኋላ ግን መጥፎ ነገር ነው የሚጠብቅሽ ብታርፊ ይሻላል ነገር የነጓደሞች ነው ታመሰግታለች ምንም ሄኖስ ብትሆን ላንቺ ነው ይሄ ባንቺ ተነሳሉ ዛሬ ተማርኩት ምናምን ትላታለች እና እየተሰቃቀሱ እውነታቸው ወላሁ አለም ወላሂ አንዴ በቃ አይ ትክክል አይደለሁም አይደል ትክክል እንዳልሆንኩኝ ገብቶኝ ስተተኛ ነኝ እየተምተምሬ ተቀየሬ ሁሉ በትክክል አይደለም መቀየር ቢያለም ብቻ እሱ ጋር ትክክል አይደለም በቃ just ተቀየራለሁ ያኛውን ግን በቃ አመሰግናለሁ ሌጀንድ ነሽ ምናምን ልላት እችላለሁ ያጠፋችሁን ማለት ነው ሌጀንድ ነሽ በጣም ምክንያቱም የሆነ የማገኘው ነገር ሞር
ከባድ ነው ነገሩ። እናንተ ቀለል ያለ ህይወት ነው የምትኖሩት። አብዛኞቻችሁ ህይወት ቀለል አድርጋችሁ ነው የምትኖሩት። እኔ እኮ ነኝ ማከብደው ራሴን በል እንዴት እንደሚከብድብህ። አሪፍ ነገር ነው። ሁሉም እንደዛ ቢሆን ዓለም ትለወጣለች። የሆነ ቦታ ላይ ነው የምትደርሰው፣ ደስ የሚል ቦታ ላይ ብዬ አስባለሁ። ይከብዳል እስቲ ዓለም ላይ በጣም ነው የሚከብድ። ላይ ብቻህን ነው የምትሆነው ምናምን አይነት ነገር እንደዛ ነገር እና ወይስ ሰው ይሁን ይሁላ ሰው እየተቃወመው እንዴት አንድ ሰው ብቻ ደገፈኝ ብሎ ይቀጥላል? ከባዲያ አንካካድም ብላ ቃል የገባችና ቃሏን መጠበቃል። እኔ በርቀት ካህዲ አይደለሁም ለሌላ ሰውን ስለ የሆነ ከኔ ጋር ግንኙነት ያለው ሰው ሊፈረኝ የሚገባ ምናምን አልክድም አይነት ነገር ነው። አንድ ላይ ከኔ ጋር ቃል ተጋባውታል በቃ አልክድሽም ምንም ቢሆን አንቺ ችግር የለውም ስተት ከሆነ ችግር የለውም እንትና አልቆጭብሽ ምናምን ማለት ሰሰተብሽ ይቅርልሻለሁ በቃ ያ ነው ችግር አንቺ ነው አንቺ ኢቨን እኔ የሚያበረታታኝ ሁላ ነው ማለት ነው። የሚያበረታታኝ ለጠቃ ለምንድን ነው ያበረታታኝ ምናምን ለምንድን ይዘው በረታታኝ? ኧረ ከባድ ነው እኮ ከባድ ነው። እኔ አክብጄው ይሁን ወይ እሱ እያከበደብኝ ይሁን አላውቅም፣ ግን እኔ ለአንድ ሳምንት ለመጥፋት ነው ያሰብኩት። ከነገ ጀምሮ ለአንድ ሳምንት ታይም ሰጥቼ ማየት አለብኝ። ምንም እንኳን መቼም ይውላ ሰው እየተቃወመ እኔ ብቻ ነኝ ትክክል ማለት ትክክልም ላይሆን ይችላል ነገር ላይሆን ይችላል ነገር እንዴ ትክክል ነኝ ማለት ይራል ትክክል ላይሆን ይችላል ነገር መታየት አለበት አይደል ነገር ነው። በቃ ላይሆን ይችላል ነው ቢታይ አይጎዳም እኮ አይጎዳም። አንድ ሳምንት ደግሞ መፍታት ደግሞ ነው ጥሩ ነው። አንድ ሳምንት ብለን 2 ሳምንት ያለ 3 ሳምንት ብለን 4 1 ወር 2 በዛው ረመዳን ገብቶ ደግሞ ምን እንደሚከሰት እናውቃለን። መቸኮል አያስፈልግም። መታገስ ጥሩ ነው እውነታችሁ ነው። እናንተ ገብታችኋል ታገሱ የኔ ቆንጆች ታገሱ ስሜታችሁን ታገሱ እውነታችሁን ነው ታገሱ። አንዳንድ የእናንተ ብዙም ይከብድ ነገር አይደለም። ትንሽ ከላይ ያለችው ነው እንጂ ማስተካከል ያለባችሁ